ከፍቅረኛዬ ጋር ስልክ ስናወራ ልሳምሽ፣ ልቀፍሽ፣ ላስተኛሽ በቃ ብዙ ነገሮችን ይጠቀማል። እኔ ለምንድነው እንደዚህ የምታወራኝ ስለው ስለምወድሽ ነው ይለኛል። እኔን ለትዳር የምትፈልገኝ ቢሆን ኖሮ እንደዚህ አታወራኝም ነበር አልኩት። እና ምን ትመክረኛለህ? ቴክስቴን ካወጣኸው ፕሮፋይሌን ደብቅልኝ አደራ። አይዞሽ፣ ፕሮፋይልሽም ስምሽም አይታይም። አይዞሽ። ግን ቪዲዮ ኮል የምታወሪ ከሆነ ዋ ብያለሁ። እንደዚህ እያላችሁ ነው ኢሞ ላይ፣ ቴሌግራም ላይ፣ ዋትሳፕ ላይ በቪዲዮ ኮል እያወራችሁ ልሳምሽ፣ ልቀፍሽ፣ ላጃጅልሽ፣ ባናትሽ ልትከልሽ እየተባለ ቀስ በቀስ እንቁላል በእግሯ የምትሄደው። ይሄ ማለት የራቁት ቪዲዮ ቀረጸኝ፣ የራቁት ቪዲዮዬን ይዞ እያስፈራራኝ ነው የሚመጣው ከዚህ የጦስ ዶሮ ነው። ስለዚህ ተጠንቀቂ፣ ነግሬሻለሁ። ምንም አስተኛ አያስፈልግሽም። አንቺ እሱ አባብሎ አስተኝቶሽ ነው እስከዛሬ ኖርሽ። አንቺ ሕፃን ልጅ አይደለሽም፣ ትልቅ ሰው ነሽ። ላስተኛሽ፣ አይንሽን ጨፍኝ፣ ላሞኝሽ ምናምን የሚባል ታሪክ የለም። እንደዛ እንኳን ብታወሪ በልክ አድርጊው። ቪዲዮ ኮል በጭራሽ እንዳታወሪ። ወንዶች እንደዛ እያሉ ነው እያሳሳቁ ገደልና እሳት ውስጥ የሚጨምሯችሁ። ስለዚህ ነግሬሻለሁ።